ሃይ ጋይስ እንዴት ናችሁ? እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ለማታውቁኝ ያን አባላለሁ ወይም ቤቴል ኢቢኤስ ቲቪ ላይ ኢንተርቪው ሰጥቼ ነበር ይሄን ሳምንት እና ዩቲዩብ አካውንት ክፈቺ ሞር ንገሪኝ እያላችሁኝ ስለነበረ አዲስ ዩቲዩብ አካውንት ከፍቻለሁ። የከፈትኩበት ምክንያት ደግሞ እኔ የከበደኝን ነገር ሼር እንዳረጋችሁ ስትራግሌን እንዴት እንዳለፍኩት ለእናንተ የሚጠቅማል ብዬ የማስበውን ነገር ይዤ እንድመጣ በአስተሳሰብ ከፍ እያለን እያደግን እንድመጣ በማሰብ ነው። ስለዚህ ላይክ ሰብስክራይብ ሼር አድርጉ። የመጀመሪያ ቶፒኬ ለዛሬ ስለ ሱስ ነው። ምክንያቱም ባለፈው ስለ ሱስ ሳወራ ብዙዎቻችሁ ዴም አድርጋችሁልኛል። ንገሪን፣ እንዴት ነው ያቆምሽው? እንዴት ነበር ያንቺ ጀርኒ? ሞር ማወቅ እንፈልጋለን ስትሉኝ ስለነበረ ስለ ሱስ ነው ዛሬ የምናወራው። ኢንተርቪው ላይ እንደነገርኳችሁ ሱስ የጀመርኩት ከ18 ወደ 19 ስሄድ ነበር እና መጀመሪያ ሁሉም ሰው የጀመረው ብዬ ማስበው መጀመሪያ የጀመርኩት ከሺሻ ነበረ። ከዛ ኋላ እያለ እኔ ሞር ስትረስ በበዛብኝ ቁጥር ከቤት ስወጣ አንዳንድ ስትራግሎች ላይፍ ስትራግሎች ሲያጋጥሙኝ እሱን ሰበብ እያረኩኝ ወደ ሌላ ሱስ ወደ ሌላ ሱስ አንድ ሱስ ደግሞ በነገራችን ላይ ሌላ ሱስ እየሳበ ነው የመጣው እና ላልጀመራችሁ ሰዎች ብዙ ጊዜ ሱስ አትጀምሩ የሚባለው ለዚህ። ምክንያቱም አንዱን ሱስ ትለምዱትና ሰውነታችሁ ይለምዱትና ሌላ ሱስ አዲስ የሆነ ሌላ ስሜት የሚሰጣችሁን ሱስ ክሬቭ ታደርጋላችሁ፣ እሱን ትጨምራላችሁ፣ ሌላም ትጨምራላችሁ። እንደዛ እየተባለ እኔም እንደዛ እያደገ ሱስ እየጨመረ የመጣው ማለት ነው። ከዛ አንዱን አመት ለእኔም እንደ መዝናኛ ነበረ፣ ብዙም አልደበረኝም፣ በመጠቀሜም ደስተኛ ነበርኩ። ማለት ያው በቃ በዛ ውስጥ ምንም ለማቆም ሁላ ፍላጎት አልነበረኝም አንዱን አመት ምክንያቱም ገና አዲስ ነው የሱሱ ምናምን። አንድ አመት በጣም በደስተኝነት ነው ያለፍኩት። የሆነ ማቆም ሁላ አልፈለኩም ነበረ። ከዛ ኋላ ነው እየተባባሰ የመጣው። እንደነገርኳችሁ ሱስ ውስጥ የነበርኩት 5 አመት ነበር እና የቀረውን 4 አመት ደግሞ እንዴት ነበር መሰላችሁ ያሳለፍኩት? ስፔሻሊ ጫት ነበር እኔ በጣም እየተጠቀምኩ የነበርኩት የዛ ጊዜ ጫትና ሲጋራ እና መጠጥ። ያን ጊዜ ደግሞ እንዴት ነበር መሰላችሁ? ሌሊት ነበር የምጠቀመው። ሌሊት ስላችሁ እንደዚህ ቀን እንዳሁኑ እንደዚህ ቀን ቁጭ ብዬ ማውራት ምናምን አልነበረም። ሌሊት ነበር የምጠቀመው። ማንም ሰው ብዙ ጊዜ አንዳንዴ ከጓደኞቼ ጋር እንደዚህ ተሰብስቤ ምናምን እቅም ነበረ። አንዳንዴ ደግሞ ብቻዬን በቃ ማንም አንዳንዴ ሳይሆን በጣም ረዥም አመት ብቻዬን ከ2 ሰዓት እስከ ሌሊቱ 9 ሰዓት ምናምን ይሆናል ቁጭ ብዬ ማንንም ሰው አላወራም። ስልኬን ብቻ ነበር የምጠቀመው። ቁጭ ብዬ እቅማለሁ። ማንም ሰው በቃ ማንንም ሰው አልፈልግም ነበር። በዛ መሀል ማለት ነው በእውነት ነው የምላችሁ የሆነ አንድ አመቱን ስፔሻሊ መስታወቱን ላላይም በቃ ራሴን በጣም ጥዬ ነበር። በጣም ዲፕረስድ ነበርኩ ጋይስ። ዲፕረስድ ስላችሁ ማለት ነው እኔ ያለፍኩትን እኔ ነኝ የማውቀው። እኔ ብዙ ጊዜ ልክ በጣም ዲፕረስድ ሲሆን ወይ በጣም እንትን ስል ሶፋ ላይ ነበር የምተኛው እና የዛኔም ሶፋ ላይ እዛው ቅማለኝ እዛው ምበላው አንዴ ብቻ ነበር። እሱንም ትንሽ ይሄ ይሆናል አይደል ትንሽ በላው ለመባል ትንሽ በላለሁኝ። ከዛ ኋላ ወደ ጫቴ ማታ በላል ከዛ ኋላ ወደ ጫቴ እዛው ቅማለሁኝ። ከዛ ጠዋት ሲነጋ መስበሪያ ይባላል ጠጣለሁኝ። ከዛስ ሰውነቴ በጣም እየጨመረ መጣ። ብታዩ ማለት በጣም እየወፈርኩ መጣሁ። ምክንያቱም ቢራ ራሱ ማለት ነው ያወፍራል ማለት ነው። እና በዛ እየወፈርኩ እየመጣሁ ልክ እዛው ሶፋ ላይ ቁጭ ብዬ ምን እንደሚሰማኝ እንደነበር ታውቃላችሁ? ከሶስተኛ ላይ ነበር የምኖረው የዛኔም እና ከዛ ከፎቅ ላይ ዘለሽ ውደቂ በእውነት ነው የምላችሁ ዘለሽ ውደቂ እዛው መዝሙር ሰማለሁ፣ እዛው ጨናንቃለሁ። በቃ ማረገው ነገር ሁላ ግራ ገብቶኝ ነበርና በቃ ህይወቴን የማቋርጥበት መንገድ ልክ እንደዛ ወስኜ የሆነ ሰዓት ደግሞ ወስንና በቃ ከዚህ በኋላ ለምንድን ነው የምኖረው? ምን ትርፍ አለ? ምክንያቱም በዛ ሰዓት የሚሰማኝ መውጣ አይመስለኝም። ምክንያቱም ከሰው ጋር ያለኝ ሪሌሽንሽፕ ቆሟል። ቤት ውስጥ ነው ያለሁት፣ ከቤት አልወጣም። ያለው ጭንቀት፣ ፍርሃት አለ። ሰውነቴ በጣም እየጨመረ ነው። ጭንቀቴ እየጨመረ ነው። ጭንቀቴ ሁላ ምንድን ነበረ ከጓደኞቼ ወደ ኋላ እንደሆንኩኝ ይሰማኛል። ምክንያቱም ጊዜን የማሳልፈው ሱሴ ላይ እና ብቻዬን ነው፣ ቤት ውስጥ ነበረ። ስለዚህ በጣም እጨነቅ ነበር። በጣም በቃ ሲነጋ እንዴት እንደምናደድ ፀሐይ ሳይ እንዴት እንደምናደድ እንደነበር ከዛ የምታግዘኝ ልጅ ነበረች እና እንደውም እሷ እንቅልፏን አታውላ ቁጭ ትል ነበር። ምክንያቱም ሁኔታ ያስፈራ ነበር። በጣም ከራሴ ጋር እየተጣላው ነበር። ኖ ትንሽ ልቆይ፣ አይ ራሴን ላጥፋ የሚለው ጥያቄ በጣም እየባሰብኝ መጣ ማለት ነው። እና ከዛ ደግሞ ሶሻል ሚዲያን ታውቁታላችሁ። እኔ ከቤት ስለማወጣ ሙሉ ቲክቶክ ላይ ነው ስክሮል ሳደርግ ሰው የተሻለ ህይወት እየኖረ ነው። እኔ ምን እያረኩ ነው? ሱስ ውስጥ ነኝ ብቻዬን ማለት ነው። እና ነገይን ቢውልድ እያረኩ አይደለም። በቃ ያለኝን እዛው ሱስ ላይ ነው ማጠፋው ብር በጣም ብዙ ነበረ እና በቃ በጣም ጭንቀት ውስጥ ገባሁ።
በጣም ፍርሃት ጭንቀት ውስጥ እና እንዴት ልበላችሁ ሲጋራ ደግሞ የምጠቀመው ከፓኮ በላይ ነበረ። እውነቴን ነው ብላችሁ በቀን ፓኮ ከግማሽ ይሆን ነበረ ማጨሰው እና ኢቭን የኔ ምን አይነት ችግር ነበረብኝ መሰላችሁ? ስልክ ሳወራ ሁላ እጨነቅ ነበር። በቃ ሰው እንዲያወራኝ ከሰው ጋር መቀራረብ አልፈልግም። ጨናነቅ ነበር። ያን ሎንሊነስ ለምጄው ሰው ደውሎ ሲያወራኝ በጣም ስለምጨነቅ ስለነበር ማለት ነው። ሲጋራ በጣም ማጨሰው እንደውም ስልክ ሳወራ ወይ የሆነ ነገር ሳስብ ወይ የሆነ ነገር ውጥርጥር ሲያደርገኝ በጣም አጨስ ነበር እና እንደውም እንደቀልድ ልንገራችሁ ከምገዛበት ሱቅ ልክ ልገዛ አንድ ቀን ሲሄድ እናት እኔ እኮ ለችርቻሮ ነው ማመጣው ጨረሽብኝ እኮ ምናምን ብሎኛል። አስቡት ምን ያህል በቀን ገዝቼ እንደማጨስ እንደነበር ማለት ነው። እና በቃ ልክ የሆነ ነገር ሲመጣ ወደ ሲጋራ ነበር። ከዛ ደግሞ ጫቱ ምናል በቃ ምን ኤቭሪዴይ ምን ብዬ ነው ምክንያት ሰጥቼ የምቅሙ በቃ ዛሬ እስኪ አዲስ ነገር አስብበታለሁ፣ ዛሬ እንደዚህ ጽፋለሁ፣ ዛሬ እንደዚህ ቲክቶክ ምናምን ልንገራችሁ ቅሜ የጻፍኩትን ነገር በንጋታው ሰርቼው አላውቅም። በእውነት ነው የምላችሁ ሰርቼው አላውቅም። ጅስት ያ መደበቂያ ነበር። ምክንያቱም በዛ ሰዓት ብዙ የሰራውና ብዙ ነገር እንደምሰራ ስለማስብ ነበር ምቅመው የነበረው። ከዛስ ጠዋት ስነሳ ያ ውሸት ነው፣ ቅዠት፣ ሁሉ ነገር የለም ቅዠት። ከዛስ ጭንቀት፣ ፍርሃት፣ ሀዘን፣ ዋይ ለምን ጊዜን እየበላው እንደሆነ አውቃለሁ። ከዛ ኋላ ደግሞ እኔ እንግዲህ የምጠጋበት ምን ብዬ አስባለሁ ጋይስ አስባለሁ ሳይ ሪያሊቲው እኔ በወድቅ የሆነ ነገር ብሆን የምጠጋበት ቤተሰብ ጓደኛ ወንድም የለኝም። ማንጋ ነው የምወድቀው? እንደዚህ ህይወቴን ወጣትነቴን እንደዚህ እያበላሸው በሱስ ውስጥ ማንጋ ነው የምወድቀው? የሆነ ነገር ብሆን ብታመም ማን ነው የሚደርስልኝ? እሱ ጭንቀት እሱ ፍርሃት በጣም አለቅስ ነበር። በጣም ራሴን ጠራ ነበር። ዋይ ምን አይነት ህይወት ውስጥ ነው ያለሁት? ማንም ያግዘኝ እና ያውላ ጊዜ ነበር 4 አመቱ እንደዛ ነበር ያሳለፍኩት። ከዛ ኋላ የሆነ ጊዜ ትዝ ይለኛል። እንግዲህ አስቡት እኔ በጣም ቀጫጫ ልጅ ነበርኩ። ድሮ የምታውቁኝ ታውቁኛላችሁ። ከ48 ኪሎ ወደ 63 ኪሎ ገባኝ። 63 ኪሎ ከዛስ በጣም ወፍሬያለሁ። ሜቢ ለአንዳንዶቻችሁ ውፍረት ላይ መስላ ይችላል፣ ግን እኔ የሆነ እጥር ያልኩ ምናምን ስለሆንኩ በጣም ነው የወፈርኩት። ለኔ ደብል ቺን ሁላ አውጥቼ ነበር። ከዛስ ወፈርኩ። መስታወት ላይ ራሴን አየሁት። እንዴት እንደደነገጥኩ በጣም ነው ግራ የገባኝ ጋይስ። ራሴን ጭራሽ ጠለሁት። መፖሰት ይሄን ያህል አልነበርኩም። የሆነ ሰዓት ፖስታል የሆነ ሰዓት ከዛ ሰው ኮሜንት ላይ ምን ነው ወለድሽ አንቺ እንደዚህ ያልሽ ምናምን ሲለኝ ደግሞ እጠፋለሁ። ፈርቼ ደንግጬ እጠፋለሁ። ለሰው እንደዚህ ባማክረው ማን ይረዳችኋል? ተረዳችሁኝ? ማን ይረዳችኋል? ለማንም ማማከረም አችሉም እንደዚህ አይነት እና አንዱን አመት ደግሞ ወደ ዊድ እንዴት እንደሄድኩ ልንገራችሁ። ከዛ እንዳልኳችሁ እናቴን አናገርኩ ምናምን። እናቴን ለማናገር የነበረኝ ሪዝን ብቸኝነቱን ለመቅረፍ ነው ጋይስ። ምክንያት ፈራ ነበር መሰላችሁ። ቢገስ ፊርን የኔ በጣም ትልቁ ፍርሃቴ ምንድን ነበር መሰላችሁ? ቤቴ ውስጥ ሞቼ ብገኝ የሆነ ነገር ቢሆን መቶ የሚያይን ሰው አለ ብዬ አላስብም ነበር። በጣም ፈራ ነበር ጋይስ፣ ምክንያቱም ማንም አልነበረኝም እና ለዛ ነበር ሁላ እኔ አጋዥ ቤቴ ውስጥ የቀጠርኩት። በቃ አትሊስት የሆነ ነገር ቢሆን እሷ ታይኛለች የሚል ነገር ከዛ ደግሞ ታውቃላችሁ ከቤት አልወጣም እንደነገርኳችሁ እና በቃ እሱን ፍርሃት ነበር። ያኔ ነው እሷን ማናገርኩ ምናምን ነገሮች ተባባሱ። ወደ ምን ሄድኩ? ወደ ዊድ ሄድኩ። ዊዱ ደግሞ ምን ይሰጠኛል? ጭራሽ በቃ ሌላ ዓለም እገባለሁ። እሱን ያስደስተኛል፣ ጭንቀቴን ምናምን ይደብቅልኛል። በቃ ይሻል ነበረ። ከዛ ግን ምንድነው ጉዳቱ? ገንዘቤ እያለቀ ፋይናንሻሊ መሰራት ቲክቶክ ላይ ምናምን ትንሽ መሰራት ወደ የት ነው የሚሄደው? ወደ ሱሴ እና እዛ ደግሞ እንደዛ እያልኩኝ ዊዱ ላይ ቆየሁበት። በጣም መጠቀም ጀመርኩ። እሱንም እንዳችሁ በጣም እጠቀም ነበረ፣ በጣም ከምላችሁ በላይ ማለት ነው። ይሄን ያህል ከነገርኳችሁ ደግሞ እንዴት ዲሳይድ አድርጌ እንዳቆምኩኝ ልንገራችሁ። ዲሳይድ ከማድረጌ በፊት ምን ተፈጠረ መሰላችሁ? በጣም ዲፕረስድ ሆንኩ። በጣም ስላችሁ እንግዲህ ከነገርኳችሁ ደግሞ በላይ ሆንኩ። ያኔ ደግሞ ምንድነው የሆንኩት? ምግብም እንዳልኳቸው አልበላም። የዛኔ ጫቱን አቆምኩት። ጫቱን አቁሞ ወደ ምን ሄድኩኝ? ወደ ዊድ ሄድኩኝ። ዊድ እና ሲጋራ የምጠቀመው መጠጥ። ዊዱ አለ፣ ምግብ በስነ ስርዓት አልበላበትም። በጣም ከሳው። እንዳያችሁኝ አሁን እንደዛ የከሳሁት በዛ ነው። በጣም ከሳው። ብዙ ምግብ አልበላም። በጣም ስትረስ ውስጥ ነኝ ጋይስ። ጠዋት ተነስቼ ሳይ በቃ እንዴት እንደምናደድ እሱ ነገር የምሬን ነው ብላችሁ በቃ እናደድ ነበር። ለምን ነጋ? ግን በዛ መሀል ምን መጣልኝ መሰላችሁ?
እንዲህ ያማረርኩኝ ህይወቴን ከቀጠልኩ ለኔ እንዳልኳችሁ ለኔ ያለሁት እኔ ነኝ። እኔ ራሴን ካላስመለጥኩ ማንም እንደማይደርስልኝ ገባኝ። አንደርስታንድ አደረኩት። ለራሴ ራሴ ነኝ ያለሁት። ሶ ዛሬ ዲሳይድ አድርጌ ትንሽ እንኳን ሞክሬ ህይወቴን ካልቀየርኩኝ በዛው ጭራሽ አስባችሁታል ከ10 ዓመት በኋላ ምን ውስጥ እንደመሆን ማንም ሳይደርስልኝ ሴት ሆኜ ብቻዬን ያ ሲገባኝ ያ ሂት ሲያደርግልኝ ምን አደረኩኝ? ሶ ትንሽ ትንሽ እንኳን እየሞከርኩኝ ህይወቴን ለመቀየር ግን ሱሱን ለማቆም አልነበረም፣ ህይወቴን ለመቀየር ነበር ሀሳቤ። ከዛ ኋላ ምን ጀመርኩ? መጽሐፍ ማንበብ ጀመርኩ። በጣም የጠቀመኝ ነገር ማለት አስተሳሰቤን ሽፍት አድርጎልኛል ብዬ ማስበው መጽሐፍ ማንበብ ጀመርኩ። አንዳንድ መጽሐፎችን ማንበብ ጀመርኩኝ። ሳነብ ደግሞ እንዳልኳችሁ ሀይ ሆኜ ስለነበረ አንዳንድ ነገሮች አንደርስታንድ ለማድረግ ይከብዱኝ ነበር። ግን ምን አደርጋለሁ? ደጋግሜ እስከሚገባኝ ድረስ አነበዋለሁ። ስፔሻሊ ያነበብኳቸው የነበርኳቸው ሰልፍ ዲቨሎፕመንት መጽሐፎች ነበሩ መጀመሪያ ላይ። ሁለተኛ ምን ጠቅሞኛል መሰላችሁ? ዘ ቾዝን የሚል ሙቪ ነበረ የተሰራው በኢየሱስ ክርስቶስ ህይወት ላይ ነው እና ብዙ ኤፒሶዶች አሉት፣ ብዙ ሲዝኖች አሉት። ከዛ ላይ በደንብ ዲቴይል ኢየሱስ እንዴት እንደኖረ ከልጆች ጋር የነበረው ሪሌሽንሽፕ፣ ለተጎዳ ለተሰበረ ኢየሱስ እንዴት እንደነበረ ሁሉም ነገር በቃ አይደል ዴይ ቱ ዴይ ኢየሱስ ሰው ሆኖ እንዴት እንደኖረ ዲቴይል የሚያሳይ ሙቪ ነው እና በነገራችን ላይ ይሄ በሃይማኖት ሊሚት አይደረግም። ኢየሱስ ሃይማኖት ሊሚት አያደርገውም ብዬ ማስብ ሰው ነኝ። ሶ ሁላችሁም ገብታችሁ እዩት። እኔም በጣም ረድቶኛል። ኦኬ ለካስ እግዚአብሔር እኔ እንደዚህ ነው የሚያይ፣ ቫልዩ ለስ አይደለሁም፣ እኔ ቫልዩ አለኝ ብዬ ድጋሚ እንዳስብ ቆም ብዬ እንዳስብ እና ስለ ራስ ያለኝን አስተሳሰብ ሽፍት ያደረገልኝ እሱ ነው። ሶ ሁለተኛ እሱ ጠቅሞኛል። ከዛ በፊት ግን እንደነገርኳችሁ እኔ ሪዝን ብዬ ምክንያት ብዬ ያስቀመጥኳቸውን ነገሮች ልንገራችሁ። ለሱስ የገባሁበት ምክንያቶች፣ አንደኛ እኔ በጣም ኦቨርቲንክ አደረግ ነበር ጋይስ። ስቲል አይላችሁ ባህሪ በአንድ ይለቃል ብዬ አላስብም፣ ግን እንዴት ነው አሁን ሰልፍ ኮንትሮል አለኝ አሁን ራሴ ላይ ማለት ነው። እና በጣም ኦቨርቲንክ አደረግ ነበር። በጣም አብሰለስል ነበር። ከዛስ ማብሰለስለው ጥሩ ነገር አልነበረም። በጣም ኔጌቲቭ ቶቶች ነበሩ የሚመጡት። በጣም እጨናነቅ ነበር ማለት ነው። ባይ ዘ ወይ ዲፕሬሽን ላይ ያሉ ሰዎች አዲክሽን ውስጥ የመግባት ቻንሳቸው ከፍተኛ እንደሆነ ታውቃላችሁ። እና የሚያሳዝነው እሱ ነው። እና እንደ መጀመሪያ ሲጋራ ስሞክር ሺሻን ከጓደኞቼ ጋር ምናምን ነበር። ሲጋራ ስሞክር ግን ራሴ ነበርኩ። በቃ በጣም አረሳትም። ያቺን ናይት ሌሊት ነበር። በጣም ተጨናንቄ ገዛሁኝ፣ አጨስኩ። ከዛ ለመጀመሪያ ከበደኝ፣ ራሴን ሳትኩኝ። ከዛስ ኦኬ ይሄ ነገር እንዴት ነው? ትንሽ የሰጠኝ ነገር አለ አማላቀው ስሜት። ከዛ ድጋሚ ሞከርኩት፣ ድጋሚ ራሴን ሳትኩ። በዛ ላይ አቆምኩኝ። ሶስተኛ ሞከርኩ፣ ከዛ ላይ ሄድኩበት ማለት። አንደኛ የሰጠሁት የነበረው ሪዝን በዛ ሰዓት አይምሮ ውስጥ ያለውን ጫጫታ ጸጥ ያስብልልኝ ነበር፣ ሊሆነ ሰከንዶች ሊሆነ ደቂቃዎች ወይ ምናምን። ያ ነበር አንደኛ። ሁለተኛ አልዋሻችሁም፣ የነበርኩበት ሰርክል በዛው ወደ ሱስ ውስጥ ሞር እየከተተኝ መጣ። ሶ ከዛ ኋላ ያቆምኩበት እንዴት ነበረ? ለማቆም እንደነገርኳችሁ ለማቆም አስቤ አልነበረም። ጀስት ህይወቴን ለመቀየር ወሰንኩ። እኔ ህይወት አይገባኝም የሚለው በጣም በትንሹ እንዳልኳችሁ ሰልፍ ኮንፊደንስ አልነበረኝም። በትንሹ ነው ያቺ ነገር አይምሮ ላይ መጣችሁ። ግን ዋይናት ለምን አልሞክረውም የሚለውን ነገር ራሴን አሳመንኩት። ከዛ ኋላ ትንሽ መጽሐፍ ማንበብ ጀመርኩ። እንዳልኳችሁ ያን ሙቪ ማየት ጀመርኩኝ ዘ ቾዘን። ከዛ ኋላ መጽሐፍ ቅዱስ ትንሽ ማንበብ ጀመርኩ። ከዛ በጣም የጠቀመኝ አንድ ቀን ምን አረኩኝ? ሪሰርች ሰራሁኝ። ማታ ላይ ሪሰርች ሰራሁኝ። ኦኬ ሱስ ባቆም ምን ሆናለሁ ማለት ምን አይነት ሳይድ ኢፌክቶች አሉት፣ ለምን ያህል ቀናት እንደዛ ሆናለሁ ምናምን የሚለውን ሰርች አደረኩ። ከዛስ የዛ ቀን ዋይናት ለምን አልሞክርም ለማቆም ሳይሆን አትሊስት ለ2 ሳምንት እስኪ እንዳሉት 2 ሳምንት ነው አይደል ይሄ ነገር የሚቆየው ማለት ይሄ አሁን ለምሳሌ ቮሚት ሊያደርጋችሁ ይችላል፣ ራሳችሁን ሊያማችሁ ይችላል፣ እንቅልፍ ሊነሳችሁ ይችላል፣ ናይት ሜር አለው እና ያ ነገር የሚቆየው ለ2 ሳምንት እስከ 1 ወር ነው። አትሊስት ለ2 ሳምንት እስኪ ኦኬ ሞክሬያለሁ ብዬ ለምን አልልም ብዬ አልኩኝ። ሶ ያቺን 2 ሳምንት ለመሞከር ወሰንኩ። ከዛ ላይ መጀመሪያ የተውኩት እንደነገርኳችሁ ዊድ ሲጀምር ጫቱን አቆመው ነበር። ከዛ ዊዱን ግን እንዴት አቆምኩ መሰላችሁ? እጄ ላይ የነበረችውን የገዛኋት የነበረችዋን አውጥቼ ሽንት ቤት ጣልኩኝ። ሶ
ከዚህ በኋላ አልጠቀምም አልኩ። ግን የምሬን ነው የምላችሁ ውስጤ ይፈራ ነበረ። እንደምመለስበት ነበር ማስበው፣ እርግጠኛ አልነበርኩም። ከዛስ ግን ምን አረኩኝ? የሆነ ጓደኛዬን አማከርኩ። ምን ላድርግ እስኪ ወክ አድርጊ አለኝ። ወክ ማድረግ እኔ ጥቅም እንዳለው አላውቅም ነበር፣ ግን በጣም ጥቅም አለው ጋይስ። አዳዲስ ይውላችሁ ሱስ ለማቆም ስትሞክሩ አንድ ነገር ሰርችም ሳረግ ያገኘሁትን ነገር ነው የምላችሁ። ሱስ ለማቆም ስትሞክሩ ማቆሙ ቀላል ነው ጋይስ፣ ላለመመለሱ ነው የሚከብደው። ተረዳችሁኝ? ስለዚህ ምንድን ነው ማድረግ ያለባችሁ? ሌላ አዲስ ሀቢት፣ ሌላ አዲስ የምትዝናኑበት ነገር፣ ሌላ ይሄ ከቦርድመንት የሚያወጣችሁን ነገር መተካት አለባችሁ። ሶ እኔ በምን ተካሁት? ወክ በማድረግ ስላችሁ 1 ሰዓት ምናምን የ2 ሰዓት መንገድ ወክ አረግ ጀመረ። ከዛስ ሃይድሬት ራሴን ማድረግ ጀመር። ውሃ ያለው ጥቅም በጣም ክሬቭ ሳረግ ማጨስ ሲያምረኝ ምናምን ውሃ ጠጣለሁ። ያሃ ማለት ይኸውላችሁ እመኑኝ ለ2 ሳምንት ያለውን ይሄ የሚከብዳችሁን ነገር ያቀለዋል እያልኩ አይደል። አንድ ነገር ልንገራችሁ፣ 2 ሳምንታችሁን መስዋዕት አድርጋችሁ እንደውም 1 ሳምንት ነው ከበዛ ነው 2 ሳምንታችሁን መስዋዕት አድርጋችሁ ዘላለም ህይወታችሁን ሳምባችሁ ጤነኛ ሆኑ፣ ሰላማችሁን አግኝታችሁ ከሱስ የጸዳ ህይወት ገንዘባችሁን ሴቭ አድርጋችሁ መኖር አይሻልም? 2 ሳምንታችሁን መስዋዕት አድርጋችሁ አስቡት። 2 ሳምንት በጣም ከበዛ 1 ወር ነው። ያሃ የሚያስቸግራችሁ ነገር የሚቆየው፣ ያሃ ሳይድ ኢፌክቱ የሚቆየው፣ ያሃ እንቅልፍ የሚነሳችሁ ነገር ምናምን የሚቆየው ማለት ነው 2 ሳምንት እስከ 1 ወር ነው። ስለዚህ ያችን 1 ወር መስዋዕት አድርጋችሁ ዘላለማችሁን ሰላም ብታገኙ አይሻላችሁ? ያ ይሄን ጥያቄ ለራሳችሁ ጠይቁት። እኔ ይሄን ጥያቄ ለራሴ ጠይቄው ነበር። ኦኬ 2 ሳምንቴ መስዋዕት አድርጌ ከዛ ኋላስ ያለውን ዘላለም ቀሪ ዘመኔ ገንዘቤን ሴቭ አደርጋለሁ፣ ጤናዬ ተጠበቀ ነው፣ በየሄድኩበት አልሸማቀቅም፣ ልብሴ ሸተተ ምን አለ ሰው እንደዚህ ጀጅ አደረገኝ አልልም። ከዛስ ኢነርጂ የምሰራበት ወጣትነት እድሜን እጠብቀዋለሁ። ተረዳችሁኝ? የወጣትነት እድሜን ለሱስ ሰክሪፋይ አላረግም። ያንን ሳስብ ኦኬ 2 ሳምንት ትንሽ ናት 2 ሳምንት ትንሽ ናት ጋይስ። እና ይኸውላችሁ መነግራችሁ ነገር ሁሉንም ሱስ በአንዴ ለማቆም አትሞክሩ፣ በጣም ይከብዳል። እኔ መጀመሪያ ለማቆም የሞከርኩት እንደነገርኳችሁ ጫት ሳላስበው አቆምኩ። ከዛ ዊድ አቆምኩ። ዊዱን ከጣልኩኝ በኋላ ቀጣይ ወደ ሲጋራ ነው የሄድኩት። ተረዳችሁኝ? ሶ መጀመሪያ ዊዱን ጣልኩ። በቃ 1 ወር ሲሞላኝ ዊዱን ከተውኩ 1 ወር ሲሞላኝ ወደ ሲጋራው ገባ። ሲጋራውን ለማቆም ወደ ምን ዞሬ ነበር ጋይስ? ወደ ቬፕ ዞሬ ነበር። ሶ ቬፑን አንድ የመጨረሻ ገዛኝ። ራሴን አሳምኛለሁ። ባይዘዌ አንድ ነገር ልንገራችሁ፣ ሁሉም ነገር ማይንድ ሴት ነው። አይምሯችን ላይ ነው ያለው። ማድረግ እንችላለን ያለው ማለት ነው። ምንም ነገር ማድረግ እንችላለን። የተረዳሁት እሱ ነው። እኔ በዚህ አመት የተረዳሁት ነገር አረገዋለሁ ካልኩኝ አረገዋለሁ። ምንም እግዚአብሔር ምስክሬ ነው የምላችሁ። አረገዋለሁ ብላችሁ ራሳችሁን ካሳመናችሁ ኢትስ ኦል አባውት ማይንድሴት። በቃ አረገዋለሁ ካላችሁ ታረጉታላችሁ። ኢትስ በጣም ኢዚ። አሁንም ይኸውላችሁ መጀመሪያ ሲጋራ አቆማለሁ ብሎ አይነት ነገር ሳይሆን ወይም ሱስ አቆማለሁ። አዲክሽን በጣም ብዙ ነገር ነው በነገራችን ላይ። ሱስ ሲጋራ ወይ ጫት ብቻ ከዛም የባሰ ስላለ እንደዚህ ጀነራላይዝ አድርገን ነው። አቆመዋለሁ ብላችሁ ካሰባችሁ ታቆሙታላችሁ። ታእመኑኝ ታቆሙታላችሁ። ዋናው አይምሮ ነው። ዋናው አይምሯችሁን ራሳችሁን በግድ ያሳምኑት። ያ ስላችሁ ደግሞ ማለት ነው አቆማለሁ ብላችሁ ራሳችሁን ስታሳምኑት ጥርጣሬ አይኖርም፣ ወይም ደግሞ ወይኔ ፍርሃት አይኖርም ማለት እኔ አቆማለሁ ብዬ ወይኔ ብመለስ ወይኔ ምናምን የሚል ጥያቄ ነበር። ግን አቆማለሁ፣ እንደማቆመው አውቃለሁ። ራሴን በጣም አሳምኘዋለሁ። ምርር ብሎኝ ነበር ጋይስ። ሁላችሁ በዚህ አጋጣሚ በተለይ በቬፑ በኒኮቲኑ ልንገራችሁ። እኔ ያጋጠመኝ አሁን ዊዱ በአንዴው ዲሳይድ አደረኩ፣ በአንዴው ጣልኩት፣ ተውኩት አይደለ? ግን በአንዴ ተውኩት አይደለ? ግን ቬፑን ደግሞ ከብዶኝ ነበረ። ገዛሁኝ። እቺ የመጨረሻ ናት ብዬ አጨስኩኝ። አለቀ። ድጋሚ ገዛኝ። ፕላን የነበረው ያቺ የመጀመሪያዋን አጭሼ ስጨርስ ላቆም ነበር፣ ግን አልቻልኩም። አጨስኩ አንድ። ከዛስ ግን በሁለተኛ ይሄ የመጨረሻ ነው እለያዘኝ። ከዛስ ሌሊቱን ሰርች ሳረግ አደርኩኝ። ምን ጉዳት አለው? ምን ይሰማኛል? አሁን ኒኮቲን ዊዝድሮ ምን ይሰማኛል? እንዴት ፊል አረጋለሁ? ምን ይከለክለኛል? የሚለውን ሰርች አረኩ ሌሊቱ።
ከዛስ ጠዋት ተነሳው ጸለይኩ። ካስታወሳችሁ ቪዲዮ ፖስት አድርጌዋለሁ ቲክቶክ ላይ ሙሉ ስከተው ነው እንዳለ ጣልኩት። አላለቀም ነበር ቬፑ በነገራችን ላይ ጣልኩት። ከዛስ ከዛ ጋይስ በስመ አብ በጣም ከባድ ነበር። በጣም ከባድ ነበር ስላችሁ ማለት እጄ እንዲንቀጠቅጣል ምናምን። ከዛስ ወክ አረኩኝ። ልክ ቤት ውስጥ አልቀመጥም ነበር አውቄ ማለት ቤት ውስጥ አልቀመጥም ስለ ዝም ብዬ ዞራለሁ ጓደኞቼ ጋር ምናምን አልነበረም። ሲጀመር እኔ ከጓደኞቼ ጋር ያለኝ ሪሌሽንሽፕ ሙሉ ከማንም ጋር ከሁሉም ጋር ያለኝን አቁሜያለሁ። ምክንያቱም በቃ ክሊን የሆነ የራሴን አዲስ መንገድ መክፈት ነበር የፈለኩት። ሶ ከማንም ጋር ያለኝ ሪሌሽንሽፕ አቁሜያለሁ። ግን ቤት ውስጥ መቀመጥ ከበደኝ። ምክንያቱም ልክ ስልክ ሲይዝም ነበረ ወይ የሆነ ነገር እየሰራው ወይ ምን ካለ ኒኮቲን ምን ላርግ በጣም ጨነቀኝ። ከዛስ ወግ ጋይስ ሄድሴት ገዛሁኝ። እሱን አረኩኝ። ውሃዬን 3 ሊትር ውሃ እየጠጣሁኝ ረዥም ወክ የሆነ ሰዓት ጋይስ እጄ ይንቀጠቀጣል፣ ነፍሴ ትጨነቃለች። ወይ ምን እንደማደርግ ግራ ይገባኛል። ምግብ አልዋሻችሁ ምግብ በጣም አልበላም ነበር። በቃ ጭራሽ አፒታይት ቁልፍ ነው ያለው። ምንም ምግብ አይበላልኝ። በዊዱንም ሳቁም አይበላልኝ፣ እንትኑም አይበላኝ። ከዛስ ናይትሜር ጋይስ ናይትሜር ነበረው። ይሄን እንደውም በቃ ሲፕተም የሚለውን በደንብ እሰራላችሁ። የሚያጋጥማችሁን ስታቆሙ ዊዝድራል ሲፕተሞቹን እነግራችኋለሁ። ቆይ ግን የኔን ኤክስፒሪየንስ ልንገራችሁ እና በጣም ከበደኝ ግን እግዚአብሔርን ነው የምላችሁ። በቃ እንዲህ 2 ቀን ሆኖኛል። እንዲህ 2 ቀን በቃ አሁን እኮ ይቀረኝ 4 ቀን ነው ራሴ እንደዚያ ሰው አሁን እኮ ይቀረኝ 6 ቀን ነው ወይ ምናምን ከዛ ኋላ እኮ እንዳልኩት ማለት ጋይስ ሳምንት ሲያልፍ ክሬቪንጉ እየቀነሰ እንደዛ ማለት ነው። ስታልፉ ምናምን እኔ አሁን ምን የምኖርበት አካባቢ የሚያጨሰው አለና ሲሸተኝ ሁላ በቃ መሆኑ ግን ሰልፍ ኮንትሮል ያስፈልጋል። ራሳችሁ መቆጣጠር ካልቻላችሁ ጋይስ ምንም ነገር በህይወታችሁ ላይ ማድረጋችሁ ያንን የተረዳሁት። ሶስት ደግሞ ምን አስተማሪ ሰልፍ ኮንትሮል በቃ ነው። አይሆንም አምሮኝ ይወጣልኛል። እንደዛ ነው ያልኩት። ከሱስ ፍሪ ከአዲክሽን ፍሪ ሆንኩኝ ማለት ነው። ከዛ ኋላ ግን እንዳልኳችሁ አዲክሽን መውጣቱ አይደለም፣ እውነት ልንገራችሁ መውጣቱ አይደለም፣ በዛው መቀጠሉ ነው የሚከብደው። ለምን መሰላችሁ? እኔ ከዛ በጣም ናላ የሚያዞር ነገሮች እያጋጠሙኝ ነበር። በጣም ዲፕረስድ የሆኑበት ጊዜ ነበረ። ከዛስ የዛ ሰዓት አይምሯችሁ ውስጥ ያለው ጥያቄ በቃ አሁን እኮ አንዳጨሽበት ጌታ ነው ብላችሁ ምን አይነት ሰይጣን እንዳለው አላውቅም። ኢየሱስ አንድ ብታጨሽበት እኮ ይተውሻል። ከዛስ አይሳይ ኖ አልመለስም። አንድ አጨስኩ ማለት ሁለተኛ አጨሳለሁ፣ ሁለተኛ ጨስ፣ ሶስተኛ ኖ ከዛ ከጭንቀቱ ከዛ ከፍርሃቱ ጋር ቁጭ ብዬ ራሴን እጋፈጠው ነበር። ሌሊቱን እንቅልፍ ነሳኝ። ኦኬ ከእግዚአብሔር ጋር አወራለሁ። አሁን አዲስ ኮፒንግ ሜካኒዝም አለ። ከእግዚአብሔር ጋር ማውራት። ጌታ ሆይ እንደዚህ ሆኛለሁ፣ ጌታ ሆይ እንዲጨንቁኛል፣ ጌታ ሆይ ኢቭን አንዳንዴ በጣም የተናደድኩ የሆነ ነገር ተበላሽቶብኝ ከሆነ ጌታ ሆይ ዋይ ለምን እንደዚህ ያደረክ ብዬ እግዚአብሔር ላይ እናደዳሉ እንጂ ወደዛ ሱስ አልመለስም። በቃ ያ ነው ጋይስ። እናንተ ራሳችሁ እንደዛ አሳምኑት። ስፔሻሊ ሱስ ውስጥ ላላችሁ እንደዛ አሳምኑት። ወደ መመለስ ወደ ኋላ የለም። ጀርኒን ይናል ከነገርኳችሁ ስፔሻሊ ማወቅ የምትፈልጉት ነገር ደግሞ ካለ ኮሜንት አድርጉ። በጣም ላይክ ካገኘ ማለት ነው ቪዲዮ ሰራላችኋለሁ። ሶ ይሄን ይመስላል የኔ ጀርኒ። ከዛ ግን አሁን በዚህ መሀል ጥያቄዎች ያነሷቸው ለራሴ ያሉና ይረዳቸዋል ብዬ ያሰብኩት ልንገራችሁ። በዚህ አንደኛ ሱስ ምን አሳጣኝ? ይሄን ጥያቄ ለራሳችሁ ጠይቁት። ምክንያቱም ይሃ ለማቆሚያ ሪዝን ይሆናቸዋል። እኔ ራሴን ጠየቁት። ምን አሳጣኝ? ገንዘብ የማወጣው ገንዘብ ጋይስ አይ ነው የሆነ ቀድሜ ገንዘብ ማለት የራሱ ያስቃል፣ ግን የምሬን ነው እንዴ ገንዘብ በጣም ገንዘብ እንዲህ እኔ 5 ዓመት ያወጣሁት ገንዘብ ብዙ ነገር ኖ ገንዘብ አንደኛ ምንም አንወሻሽም ገንዘብ። ሁለተኛ በጣም የጎዳኝ ጤናዬ ጋይስ ጤናዬ። እኔ ብሮንካይተስ ስንት ወሩ ነበር ሆስፒታል ምግብ በየወራቱ። ምክንያቱም እዚህ ጋር በቃ ጠዋት ስነሳ ደም ብሮንካይተስ እየታመምኩ በጣም ማያመኝ ነገር አልነበረም የዛኔ ጋይስ። ሁለተኛ ጤናዬ። ሶስተኛ ጊዜን እንደው ገንዘብ ያልኩት ሶሪ አንደኛ ነበር።
መሆን የነበረበት ጊዜን ጋይስ ጊዜን ጓደኞቼ ስንት ነገር እያደረጉ እኔ ቁጭ ብዬ ሱሴ ውስጥ ነበርኩ። ጊዜን እኮ ምንም ነገር አይተካም። ወጣትነቴን ጋይስ ወጣትነቴን 5 ዓመት ቀልድ አይደለም። እኔ እንደው እግዚአብሔር በጣም ስለሚወደኝ በ5 ዓመት አለፈልኝ እንዴ። 10 ዓመት ቢሆንስ ኖሮ 20 ዓመት ቢሆንስ ኖሮ ከዛስ ባዶ ምንም ሳይኖረኝ ዋይ ለምን ጊዜን የምሰጠበት ለጊዜን ለሶስት የምሰጠው ዋይ ለምን? ራሳችሁን ይሄን ጠይቁት ጋይስ። ጊዜ ይገባዋል ጊዜያችሁ ያሳዝናችሁ። በነገራችሁ ላይ ሱስ ስትሆኑ ማለት ነው አይምሯችሁን እንዲህ እንትን ነው የሚያደርገው። እኔ ነበር አይምሮዬን ከዛሬ ያለፈ ለነገ እንዳላስብ ነበር የሚያደርገኝ። ግን በ20 ምናምኖች ውስጥ ካላችሁ ማለት ገና በጣም ብዙ የምትኖሩት ህይወት አለ። በጣም ብዙ የምትኖሩት 20 ዓመታችሁ እሺ ከፋፍላችሁ ወይ የሆነ ነገር ብላችሁ ምናምን ታሳልፉታላችሁ። 30 ማለት 40 እና 50 40 እሺ ይሁን 50 እና 60 ዓመታችሁን እንዴት ልትሆኑ ነው? ስፔሻሊ እንደኔ የምትወድቁበት ለሌላችሁ እስኪ አስቡት። እንዴት ልትሆኑ ነው? የት ልትወድቁ ነው? ማን ጋር ተጠግታችሁ ልትኖሩ ነው? 30ችሁና 20ችሁን ላይ ካሮጣችሁ በምን ልታሳልፉት ነው? 60ችሁ ምን ልናረግ ነው ጋይስ? ምን ልናረግ ነው? የምሬን ነው። ይሄ ጥያቄ ነው እኔ ንቅት ያደረገኝ። ምን ልሆን ነው? መጨረሻ አያምርም ወይ? የሆነ ቦታ ወድቄ ነው የምገኘው ወይ ደግሞ እዚህ ማይሆን ትዳር ውስጥ ልገባ ነው? ያስፈርቶኝ ነው ጋይስ። እኛ ደግሞ ከሰው ጋር ያለኝ ሪሌሽንሺፕ ጋይስ ማያጨስ ሰው ጋር ሄጄ ልቀመጥ አልችልም ነበር። ማይቅም ሰው ጋር ሄጄ ልቀመጥ አልችልም። የሚሰራ ሰው ደግሞ ብዙ ጊዜ ያለው ታውቁታላችሁ እውነታውን። ሰራውንዲንግ ልክ አልነበረም። ለማቆም ምን ይጠቅማችኋል? ሌላው ደግሞ ጥያቄ ምንድነው? ለማቆም ምን ይጠቅማችኋል? ለማቆም ምን ይጠቅማችኋል? አንደኛ ምንም ክርክር የለውም ንገራችሁ። ጓደኛ ለዩ ጋይስ። ጓደኛ ሰው የዋለበትን ነው የሚመስለው። ምንም ልንገራችሁ፣ እኔ እንደዚህ ነኝ ኖ እኔ አም ስፔሻል ኖ ማወጣት ይችላል ኖ ጋይስ ማውራቱን ላይ ያቃተኝ ኖ ጋይስ ኖ ምትውልበት ነው የምትመስሉት። ምትውልበት ነው በቃ ምንም ክርክር የለውም። እስኪ አንድ ነገር ልንገራችሁ። ዛሬ ተጨሰባችሁ 1 ዓመት ተጨሰባችሁ ያ የሲጋራ ሽታ ራሱ ተደምዱትና የሆነ ቀን ለክሳችሁ ታጨሳላችሁ። በቃ ምትውልበትን ትመስላላችሁ። ምንም ኤክስኪውዝ የለውም። ስለዚህ ያለን ህይወት አንድ ነው ጋይስ። አንዴ ነው የምትሞቱት ተብሎ የተሰበከን ነገር ወይም ደግሞ አንዴ ነው የምትሞቱት አንዴ ነው የምትሞቱት ኑሮ አንዴ ነው የምንኖረው። አንዴ መሞት አይደለም አንዴ ነው የምንኖረው። የምንኖራትን ህይወት ደግሞ ማለት ነው መርጠን ከማን ጋር እንዋል፣ ከማን ጋር እንሂድ፣ ከማን ጋር እንጓዝ፣ ከማን ጋር እንብላ ብለን መርጠን አስበን ነው መዋል ያለብን እንጂ አንዴ ነው የምንሞተው። የሚሞት ሰው እንደዛ ይበል። እኛ የመኖር ተስፋ ያለን ግን እንደዛ ብለን አንኖርም። እሺ ራሳችን ላይ አንቀልድም። እንደዛ በሉ፣ ጌታን በሉ። ተቀይማችሁ ይቀይማችሁ፣ ስለተለያችሁ ምናምን ያኩርፋችሁ ምናምን እንደዚህ ምናምን ስለእናንተ አውሩ ያውሩ። ለምን ሲያወሩ ነው? ሲያወሩ አያድሩም። እናንተ ህይወታችሁን ቀይሩ። ባይዘ ቢ ሰልፊሽ፣ ስለራሳችሁ ብቻ አስቡ። ስትወድቁ ማለት ነው እግዚአብሔር ምስክሬ፣ ማንም ጓደኛችሁ አይደርስላችሁ። ማንም አይደርስላችሁ። ምንም ማንም አይደርስላችሁም። ስለዚህ እና ጓደኛዬ እንደዚህ ጓደኛዬ ከፋን ጓደኛዬ ስለማጥፋ አገባችሁ። በጣም ሰልፊሽ ሆኑ፣ በጣም ራስ ወዳድ ሆኑ። ከዛስ ይሄ ነገር ነው አይጠቅመኝም፣ ነገ ማስበው ራሴን እዚህ ቦታ ላይ ለይም ብላችሁ ተለዩ። ከዛስ ብቻ መሆን ምረጡ። እኔ አሁን እግዚአብሔርን ነው የምላችሁ ጓደኛዬ ምንም ጓደኛ የለኝም። ለምን መርጬው ነው። በጣም ብዙ ጓደኛ ያለኝ ሰው ነበርኩ። አሁን ግን አልፈልግም። ለምን አንዴ ነው የምኖረው። ከጓደኛ ኢንፍሉዌንስ ሆኜ እንደዚህ እነሱ እንዳሰብኩት እየተገፋው መኖር አልፈልግም። ስለዚህ ብቻዬን ሆናለሁ። ብቻዬን ብሆን አልሞትም። በጣም ደስተኛ ነኝ ብቻዬን ስሆን። እንደውም ማለት ነው ራሴን በጣም ማዳመጥ ጀመርኩ። ምንድነው ያና የምትፈልገው? ምንድነው በህይወቷ መስራት የምትፈልገው? ምንድነው ያ እንደዚህ ጋይስ ጓደኞች ቢኖሩኝ እንደዚህ ወጥቼ ዩቲዩብ ላይ አልነግራችሁም ነበር። ምክንያቱም የእነሱን ሀሳብ ወስድና ኖ ይሄ ነገር መጥፎ ነው፣ ሰው ምን ይልሻል፣ ሰው እንደዚህ ይልሻል፣ ሰው ይሰድብሻል የሚለውን ሀሳብ እየሰማኝ ማለት ነው ወጥቼ እዚህ ጋር ከእናንተ ጋር አላወራም ነበር። ሰማችሁኝ አይደል? ስለዚህ የጓደኛ ኢንፍሉዌንስ በጣም አለ። ተለዩ በቃ ማንም እንኳን ጓደኛ ቤተሰብ በዚህ ሰዓት በእኔ ተማሩ። ቤተሰብ ኃላፊነት የለበትም። ስለዚህ ለራሳችሁ ነው ያላችሁት። ውጡ
ከምንም ጓደኝነት ስፔሻሊ ሱስ በሱስ ብቻ አይደለም። አንዳንዴ ላለማደግ የሚፈልግ ጓደኛም ካላችሁ ተለዩ። ምንም ኢትዮጵያ ውስጥ በጣም ብዙ ሰው አለ። በጣም የሆነ ሰዓት የሆነ ጓደኛ ባታገኙ ምንም ማለት አይደለም። እና እሱን በጣም ኢሞሽናል እየሆንኩ ነው፣ ግን ጋይስ ትክክል ስለሆንኩ ነው። ስሙት። ሁለተኛው ምን ጠቅሞኛል እንዳልኳችሁ ራሳችሁን ሃይድሬት አድርጉ። ሃይድሬት ማለት በጣም ውሃ ጠጡ። ቀን በጣም ይሄ ዊዝድሮዋል ላይ ቆማችሁ ዴይ ዋን ብላችሁ ስትጀምሩ ውሃ ጠጡ። ውሃ ሲጀምር በጣም ጠቃሚ ነው። ግን ታዩታላችሁ ደግሞ ለሱስ ስታቆሙ የሆነ በጣም የሚከብዳችሁን ክሬቭ ስታደርጉና ውሃ በጣም ጠጡበት። በቃ ውሃ ጠጡ። ሶስተኛው ወክ አድርጉ። ይሄ ዊዝድሮ ካረጋችሁ በኋላ ካቆማችሁ በኋላ ነው። ወክ አድርጉ። ረዥም ሰዓት ወክ ኤርፎናችሁን አድርጋችሁ ከራሳችሁ ጋር እያወራችሁ ወክ አድርጉ። ጂም ጀምሮ ጂም አቅም ከሌላችሁ ቤት ውስጥ ባለ ነገር ወርክአውት አድርጉ። ተረዳችሁን? ቤት ውስጥ ባለ ነገር ወርክአውት አድርጉ። የሆነች ነገር ለማንበብ ሞክሩ። አዲስ ነገር ለማወቅ ሞክሩ። ባይዜ ማለት ነው ምንም ነገር ከትንሽ ነው የሚጀምረው። ትንሽ ትራመዳላችሁ፣ ከዛስ እግዚአብሔር ይጨምሯል። የምሬ እኔ ይኸው ኢየሱስ ምስክሬ ትንሽ ነገር ስሞክር እግዚአብሔር ማለት አንድ ስቴፕ ከፍ እያደረገኝ ነው እየሄደ ያለው። የአሁኑ መንገዴ እኔ ራሱ አይገባኝም። በእውነት ነው ብላችሁ እግዚአብሔር እንዴት ቸር እንደሆነ እግዚአብሔር እንዴት እንደሚረዳ በደንብ አየሁኝ። ትንሽ ነገር ሞክሩ። በቀን አዲስ ሀቢት ትንሽ ዛሬ ትንሽ ነገር ሞክራችሁ ከዛ ነገ ትንሽ ነገር ከነገ ወዲያ ትንሽ ነገር እንዴት ህይወታችሁ እየተቀየረ እንደሚመጣ ታዩታላችሁ። በጣም ትንሽ ሀቢቶች ጀምሩ። እንዳልኳችሁ መጽሐፍ ማንበብ ሊሆን ይችላል። እናንተ የምትሉ ባይዘይ ሞያ ሁላ ሊሆን ይችላል። የሆነች ነገር ለመማር ሞክሩ። ዩቲዩብ ላይ አሁን ጊዜው በጣም ደስ የሚለው ዩቲዩብ ላይ ገብታችሁ የሆነ ነገር ለማወቅ ሞክሩ። ከዛስ እንዳልኳችሁ ነው። ሱስ ለማቆም ሳይሆን የሚከብደው ላለመመለስ ነው። ስለዚህ ላለመመለስ አዲስ ነገር ክሬት ማድረግ አለባችሁ ህይወታችሁ እንዳይደብራችሁ። ምክንያቱም ቦርድመንት አለ። እኔ ዊድ ለማቆም ስል ምንድን ነበር ሰው አቆሚ ሲለኝ እንዴ ከዛ ላይ ምን ልሰራ በኢትዮጵያ ኑሮ ላለኝ ምን ልሰራ በምን ልደበር በዚህ ሁላ ጭንቀት ምን እንዳይደብረኝ አዲስ ነገር መጀመር አለብኝ። ሌላ ደግሞ ማለት ነው ጋይስ በድብርት ውስጥ መኖር ሆነ አለ ዶፓሚን የሚሰጠን ዶፓሚን የለመድነው ነገር አለ። ግን ድብርት ውስጥ ስትሆኑ ነው አዲስ ነገር ክሬት ማድረግ የምትችሉት። የምሬን ነው የምላችሁ። ድብርት ውስጥ መኖር ስትጀምሩ አዲስ ነገር ክሬቲቪቲ የሚመጣው በድብርት ውስጥ ነው። ድብርት ውስጥ ረጅም ሰዓት ቁጭ ስትሉ ነው አዲስ ነገር ክሬት ማድረግ የምትችሉት። ሶ ይደብራችሁ ይሁን ወዳቸዋለሁ ግን ይሁን። እኔ በጣም ብዙ የሚደብረኝ ነገር አለ። አሁን ያው ቤት ውስጥ ብቻዬን ቁጭ ማለት ሊደብር ይችላል። ግን በዚህ ድብርት ውስጥ ያው ቪዲዮ እየሰራሁኝ ነው። ስለዚህ ድብርቱን አትጥሉት። ድብርቱ ክሬቲቭ እንድትሆኑ ያደርጋችኋል። ተረዳችሁኝ? ክሬቲቭ ላይፍ ፌር አይደለም። ለሁላችሁንም ፌር አይደለም። ለኔ ፌር እኔ እንደኔ ህይወት ፌር አይደለም ብሎ የሚያማርር ያለ አይመስለኝ። በቃ ፌር አይደለም። ምን እናድርግ? እሺ እንግዲህ ጋይዝ ምንም ማድረግ አይቻልም። ፌር ካልሆነ አልሆነም ነው እንግዲህ አክሴፕት አድርጎ መኖር ነው። ገባችሁ? ሱሳይድ ወይ ምናምን ሳይሆን መፍትሄው በቃ አክሴፕት አድርጎ መኖር ነው። ፌር እንደሚሆን እስከሚሆን ድረስ ጥርሳችንን ነክሰን መታገል ነው። ፌር እናደርገዋለን በግዴታ። ፌርማ አይደለም ብዙ ነገር ዞር ብልናይ ፌር አይደለም። ግን ተመስገን ብሎ ደግሞ ፌር የሆነ ነገር ለራሳችን ፌር የሆነ ላይፍ ለመስጠት መሞከር ነው። ያ ነው እውነቴን ነው የምላችሁ። ያ ነው እንደኔ አልኳችሁ። እንደዛ ስል ነው አንቺ ምናምን እኔ እንደዛ ብዬ ማማረር ሰው ነኝ። ስቲል አሁንም የሆነ በጣም ከባባድ ነገሮች በቀን ሲገጥሙኝ ላይፍ ፌር አይደለም እላለሁ። ከዛስ ያን ነገር አይምሮዬ እንዳይለማመደው ቶሎ ፌር ነው ባይሆን ራሱ ራሴ በራሴ የሚገባኝን ህይወት ሰጠዋለሁ ብዬ ለራሴ አይምሮዬ እንዲለምደው እነግረዋለሁ ለራሴ። ሶ ፌር አይደለም። ፌር እንዲሆን ራሳችን ታግለን መሞከር ነው ያለብን። ገባችሁ? በጣም ብዙ ችግር አለ። ሰው ቆም አድርገን ብንሰማ በጣም ብዙ ከኛ የባሰ ችግር ውስጥ የሚኖር ሰው አለ። ስለዚህ እኛንን ራሳችንን ህይወት መምረጥ ያለብን እና ዛሬ በጣም አረዘምኩባችሁ ጋይስ። ዛሬ በጣም አረዘምኩባችሁ። ፓርት 2 ልሰራላችሁ እችላለሁ። ጠይቁኝ። በነገራችን ላይ ፍሪሊ ጠይቁኝ። እዚህ ኮሜንት ላይ ራሱ መጻፍ ከደበራችሁ ማለት ነው። ኢንስታግራም ያለ ቲክቶክ ያለ ያናቤል የሚለው እዛ ላይ ሄዳችሁ ጻፉልኝ። ምክንያቱም እዚህ ጋር ሰልፍ ግሮዝ ነው የያዝነው። ተረዳችሁኝ? ማደግ አለብን። ፖቴንሻላችንን መጠቀም አለብን
ብዬ ስላሰብኩ ነው የከፈትኩት። እና ከዚህ በፊት እውነቴን ነው የምላችሁ እንደዚህ አይነት ዩቲዩብ ቻናል ፈልጌ አጥቼ ነበር። ለዛ ነው ዋይ ናት እኔ ለምን አልሆንም ብዬ የከፈትኩት። ሶ ምንም አይነት ጥያቄ ቢኖርባችሁ ኮሜንት ላይ ኮሜንት ካሉ ከደበራችሁ ነው ይሄ ነገር ማውራት ይደብረኛል ካላችሁ ዴም አድርጉልኝ። ቲክቶክ ላይም ኢንስታግራም ላይም ዴም አድርጉልኝ። አየዋለሁ። ሜቢ ላልመልስ ይችላል፣ አየዋለሁ። ግን ቪዲዮ በደንብ እሰራበታለሁ። በደንብ ሪሰርች አድርጌ በደንብ እንትን ብዬ ይዤላችሁ እመጣለሁ። በጣም እወዳችኋለሁ። በጣም ላሳያችሁኝ ፍቅር እኔ አይ ዶንት ኖ ከእግዚአብሔር አንዳንዴ ፍቅር ከእግዚአብሔር ነው የሚሰጠው አይደል? ከእግዚአብሔር ያገኘሁት ፍቅር ነው ብዬ ነው የማስበው። በእውነት ነው እግዚአብሔር በሰው ውስጥ ሆኖ እያሳየኝ ነው ፍቅር ብዬ ነው የማስበው። ምክንያቱም ሁላችሁም የምታደርጉኝ ቴክስት የምታደርጉኝ በጣም ደስ ይላል። በጣም አመሰግናለሁ። እግዚአብሔር ይባርካችሁ። ቴንክ ዩ ሶ ማች። በኔክስት ቪዲዮ እስከምንገናኝ ባይ